ጽናት ደብቀው የነበረችውን እውነት ለኪራ ነገረችው። ኪራም ባደረገው ነገር ተጸጽቶ እኔ ድሮም አንቺን መጠራጠር የለብኝም ነበር በማለት ይቅርታ ጠይቋታል። ሰላም ሰላም! ውድና የተከበራችሁ የወጋገን ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ደብቃው የነበረችውን ትልቁን ሚስጥር ይፋ አድርጋለች። ኪራ በነገራችን ላይ መጠራጠር ከጀመረ ዛሬ 3ኛ ቀኑ ነው። ምክንያቱም ካሳለፍነው ፓርት ላይ እነ ናሆም ቤት በነበሩ ጊዜ ናሆምና ኪራ ውጭ ሆነው እያወሩ ሳለ ስለ ናሆም የፍቅር ህይወት እንደዚሁም ደግሞ ኪራም ደግሞ በሴቶች የታዘበውን አንዳንድ ነገር ስለ ሴቶች ባህሪ ሲነግረው ቆይተው እሺ ወደ ቤት እንግባ ብለው ወደ ቤት ሲገቡ ግን ጽናትና መራዊ ስለ ሚስጥሩ እያወሩ ነበረ። ስለ ሚስጥሩ ካወሩም በኋላ ልክ ጽናት እና ምሩ ንግግራቸውን ያቋርጡት እነ ናሆምና ኪራ ወደ ቤት ሲገቡ ነበረ። ቢሆንም ኪራ ግማሹን ንግግራቸውን ሰምቷል። ምኑን ሰማህ በማለት ሲጠይቁት ወንድ ቢሄድ ወንድ ፍቅረኛ ቢሄድ ፍቅረኛ ይመጣል የሚለውን የሰማሁት አለ እንጂ ከዛም በፊት ያወሩትን በመጠኑም ቢሆን ሰምቷል። ራሱን ጥርጣሬ ውስጥ አስገብቷል። ከዛም በኋላ ጽናትና ኪራ ወደ ቤት ሲመለሱ የተፈጠረው ምንድነው? ቁልፍ ነበር ቤቱ። ቁልፉን እንደምንም ከከፈቱ በኋላ እንግዲህ የሀሴት በጣም አዝና ነበረ ሳሎን የተቀመጠችው። በሩን ከፍታላቸው በጣም በማዘን ሳሎን ቤት ተቀምጣ ሳለ እንዴን ሀሴት በሩን እኮ መኪና የሚገባበት አስመስለሽ ነው ያስቀመጥሽው፣ ምን ነው በሰላም ነው የሆንሽው ነገር አለ እንዴ በማለት ሲጠይቋት አይ ምንም አልሆንኩም አልዘጋሁትም እንዴ በማለት ትጠይቃቸዋለች። አይ በቃኛ ዘግተነዋል በማለት እነሱም ያረጋጓታል። ጽናትም ወደ ኪትችን ትሄድና አንዳንድ ነገሮችን ቼክ ካደረገች በኋላ ወደ ሳሎን ቤት ስትመለስ ሀሴትና ኪራ ተቃቅፈው ነበረ ያየቻቸው። ምክንያቱም ሀሴት በጣም መጥፎ ስሜት ውስጥ ነበረች። አይዞሽ አብሽሪ ሁሉም ነገር ያልፋል በማለት ኪራ አጽናንቷት ይሄንን ለማመስገን አቀፈችው። ምን ሆነች ነው ሲላት እንደዚሁ እይታዬን እንደዚሁ ገጽታዬን አይቶ የሚጠይቀኝ ሰው ነበር የናፈቀኝ፣ አመሰግናለሁ ጓደኛዬ በማለት ኪራን አቅፋው ነበረ ሀሴት። በዛን ወቅት ነው ጽናት የደረሰችው። እንግዲህ ጽናት ከኪሩቤል ጋር ማንኛውንም ሰው ማለቴ ሴቶችን ስታይ ብትቀናም፣ ነገር ግን እሷ ባቀደችውና ባቀደችው መሰረት እየሄዱ እንደሆኑ ሁሉም ነገሮች ስታስተውል ጽናትዬ ራስሽን አጽናኒ፣ አንቺ እኮ ያቀድሽው አንቺ ያሰብሽው ነገር ነው እየተሳካልሽ ያለው፣ ይሄን ይሆናል ብለሽ አይደለ እየደከምሻለሽው፣ ይሄው እየሰመረልሽ ነው እቅድሽ በማለት ራሷን ታጽናናና ይህ ማለትማ በቃ ወደ ጋሼ ልደውል እቅዳችን ሰመረ እንኳን ደስ ያለዎት ልበል በማለት ወደ ኪራ አባት ትደውላለች። ሀሴትና ኪራ ደግሞ ተቃቅፈው አይዞሽ ምናምን ካላት በኋላ ጽናትን ለመፈለግ ወደ ኪትችን ሲመጣ አዎ እቅዳችን ሰመረልን በቅርብ እናጋባቸዋለን በማለት እያናገረች ነበረ። እነማንን ነው የምታጋቢው በማለት ኪራ ወደ እሷ ይመጣል። ጽናትን በመደናገጥ ስልኩን ትዘጋና አይ ምንም ጓደኛዬ እኮ ናት ጓደኛዬ በማለት ነገሮችን ለመሸፋፈን ትሞክራለች። ክሩቤል ግን ስልኩን አምጪው፣ ማንን ነው የምታጋቢው? ስለ ማንስ ነው እያወራሽ ያለሽው? በማለት ጠይቋት ነበረ። እሷም ደግሞ የቻለችውን ነገሮችን ለመሸፋፈን እንደዚሁም ሀሳቡን ለማስቀየር እየሞከረች ነው። በዛን ሁኔታ ግን ቁጥሩንም ድልት አላደረገችውም። ያወራችበትንም ደቂቃና ሰኮንድ እዛው ስልኳ ላይ ተቀምጦ ነበር። አሁን ክሩቤል የሚጠራጠርበት ብዙ ነገሮች እየተከሰቱ ነው ያሉት። እሷም የጠይቃት አትነግረውም። ነገር ግን ባለፈው ከነናሆም ቤት ወደ ሳሎን ቤት ከውጭ ወደ ቤት ውስጥ ሲገባ የሰማቸውን ከምሩ ጋር ሲያወሩ የነበረውን ነገር እና እንደዚሁም ደግሞ ዛሬ ኪችን ውስጥ ስታወራ የነበረችው እናጋባቸዋለን በቅርብ በማለት ስታወራ የነበረችው የሆነ እሱ የማያውቀው ነገር እንዳለ ገብቶታል።
ይህንንም ደጋግሞ ራሱን በመጠየቅ ብዙ ሲጨናነቅ ለምን ሄጄ መጠጥ ነገር ጠጥቼ ራሴን አልረሳም በማለት ወደ መጠጥ ቤት ይሄዳል። ወደ መጠጥ ቤትም ከሄደ በኋላ ሰክሮን የተመለሰው ሰክሮ ጽናት ደግሞ እስካሁን እንዴት አልመጣም ክሮቤል በማለት ሳሎን ቤት ተቀምጣ ስትጠብቀው ነበረ። ከዛም በኋላ የበሩን ድምጽ የሰማች ጊዜ ሮጣ በሩን ስትከፍትለት እሱ ነው። አይ ጽናቴ አንቺ እኮ ነሽ እንደዚህ ያደረግሽኝ፣ በአንቺ ምክንያት ነው እኮ እንደዚህ እየሆንኩ ያለሁት በማለት ይነግራታል። ያላንቺ እኮ ህይወት ባዶ ናት፣ ያላንቺ የምኖረው ህይወት እኮ በቃ እንደዚህ ነው በማለት ይነግራታል ማለት ነው። እንደዚህ መሆን የለብህም፣ ህይወትህን ከዚህ በተሻለ መልኩ መኖር አለብህ በማለት እሷም የቻለችውን ነገር ያረጋጋዋል የምትለውን ምክር መክራው ነበር በወቅቱ። ነገር ግን ውሸቴን ነው ጠልቼሃለሁ፣ አልወድህም ያልሽኝ ውሸቴን ነው በይኝ፣ ፕራንክ ወይም ሰርፕራይዝ ላደርግህ ነው በይኝ፣ እባክሽ እንደዚህ በይኝ በማለት እየጠየቃት ሳለ አይ እንደዚህማ ሊሆን አይችልም በማለት ስትነግረው በቃ ሂጅልኝ በማለት በሩን ከፍቶ ወደ ውጭ ገፈትራትና እሱ በሩን ይዘጋል ማለት ነው። እንግዲህ ከመጠጥ ቤት ከመጣ በኋላ ሰክሮ ነበረ የመጣው። ጽናትን የበሩን ድምጽ በመስማት ሮጣ ሄዳ ስትከፍትለት ኪራ ነው። በጣም ሰክሮ ነበረ። በዛም ባክሽን ውሸት ነው በይኝ በማለትም ቢለምናት አይ ይሄ ነገር ሊሆን አይችልም በማለት ስትነግረው እኔ እኮ ለአንተ ብዬ ነው በማለትም ስትነግረው አንቺ ለእኔ ብለሽ እንደዚህ እስከሆን እያየሽኝ ለእኔ ብለሽ ለየትኛው አሁን በየት በኩል ነው እኔን አሁን እየጠቀምኩ እየመሰለሽ ያለው በማለት እሷንም ይጠይቅና በቃ ውጭልኝ በማለት ወደ ውጭ ይገፈትራታል። ወደ ውጭ ከገፈተራትም በኋላ በሩን ይዘጋባታል። በነገራችን ላይ ይሄንን ነገር ሰክሮ ስለሆነ ነው ብዙም እያስታወሰው ያለ ነገር አይመስለኝም። ምክንያቱም ሰክሮ ነበረ። እንግዲህ እውነታውን የነገራት እንደሚወዳት ከሷ ርቆ መኖር ህይወት በጣም ከባድ እንደሚሆንበት ምናምን ከነገራትም በኋላ እሷ ደግሞ በቃ ነገሮች ይስተካከላሉ በዚሁ ቀጥል እንደማለት ነው የሰጠችው መልስና በሌላ መልኩ ናሆምና መራዊ ደስተኞች ሆነዋል። ናሆም በጣም ተፈትኗል። በዚህ ይህን ስል ምሩም ቀላል ነገር አይደለም እያሳለፈች ያለችው። እሷን ወደ ኋላ በማለት ለሰዎች ቀድማ በማሰብ ነው፣ ለናሆም ቀድማ በማሰብ ነው። እሷም ናሆምን ሳትወደው ቀርታ ሳይሆን ነገር ግን እኔ የልብ ኬዝ ያለብኝ ሰው ስለሆንኩ አልገባውም፣ ከኔ የተሻለ ጤነኛ ሰው ይገባዋል በማለት ያሰበችም ይመስላል። እንደሚታወቀው ናሆም መራዊትን ለፍቅር ከጠየቃት በኋላ የሰጣቸውን መልስ እናንተም ካለፈው ፓርት ላይ ያያችሁት ነው። ነገሮች ሲከብዷት ወይም ደግሞ ናሆምን በጣም ተናዶ ለተወሰነ ጊዜ እነ ኪራ ቤት መምጣት አቁሞ ነበርና እንዴት አይናፍቅም በማለት ብዙ ጊዜ ደረጃው ላይ ተቀመጥ እንደነበርና ደረጃው ላይ ተቀምጣ የሆነ ጊዜ ማንች ቤታ ስትመጣ ቤታ በሩን ስትቆረቁር በጣም ሮጣ ነበር የሄደችው። ናሆም የመጣ መስሏት ነበር በወቅቱ። ነገር ግን በሩን ስትከፍተው ቤቲ ናት። አንቺ ነሽ እንዴ በማለት መልሳ ወደ ደረጃው ላይ መታ ትቀመጣለች። ይሄን ያክል በጣም ስትናፍቅ ለምን ከአዲስ አበባ ወደ ሀዋሳ ሄጄ ራሴን ትንሽ አላረጋጋም፣ ቢያንስ እዛ ይመጣል አይመጣም እያልኩ በር ማየት አቆማለሁ በማለት ራሷን ለማረጋጋት ወደ ሀዋሳ ተመልሳ ነበረ። ወደ ሀዋሳም ከተመለሰች በኋላ የተወሰነ ወራቶችን ከቆየች በኋላ ክሩቤል እንደ ድንገት ይደውልላታል። መራዊ እባክሽ ለኔ ብለሽ ነይ ቶሎ ቤቱ ሊበላኝ ነው በማለት ይደውልላታል። ክሩቤል ምን ሆነህ ነው? ምን ተፈጥሮ ነው? በማለትም ትነግረዋለች። እንደዚሁም ለኔም ጽናትንም የምትወጃት ከሆነ ለሷም ብለሽ ነይ በማለት ይነግራታል። በዛን ወቅት ደግሞ ክሩቤል ለጽናት እውነታውን ሊነግራት፣ ነገር ግን እሷ ደግሞ ሁኔታውን እየተቀበለች ስላልመሰለው ሰናይት ቤት ሄዳ ነበረ በወቅቱና እንደዚሁም ናሆምንና ክሩቤልን ለማስታረቅ ብዙ ነገሮችን መስዋዕት ካደረገች በኋላ በኪራ ግን የተሰጣት መልስ ደስ የማይል ነበረና
በወቅቱ ሰናይት ቤት ነበረች። ለዛም ነው መራዊትን ከሀዋሳ ወደ አዲስ አበባ እንድትመጣ የለመናት። እነሱ መካከል ያለውን ክፍተት በቻለችው አቅም መፍትሄ ታፈላልግልናለች በማለት ነበረ። እሷም ደስ ብሏት ነበረ ከሀዋሳ ወደ አዲስ አበባ መጣ እነሱን በተባለችው መሰረት ነገሮችን ለማስኬድ ስትሞክር